እኛ ቤት ያለው በጣም አንዱ ችግር በቅዳሴ ጊዜ ሌላ ጸሎት መጸለይ ቅኔ ማህሌት በጣም ይሄ ነውር ነው። እውነቱን ለማለት በግልጽ ካልተነጋገርነው ለምን ይሆናል? ማሽሞን ምንም አይጠቅመንም። ይሄ በፀሐይ ላይ ሻማ ማብራት የሚለው አይገልጸውም። እሱ ሌላ ጅል ምሳሌ ነው። ምክንያቱም ቅዳሴው ላይ እኮ ሁሉ አለ እንዴ። ቅዳሴው ላይ ቅዱሳን መላእክት አሉ። ሚካኤል ተወ ምሕረት ለሚካኤል ይመጣል፣ ሰራዊተ መላእክቱ ለሚካኤል ንጉሳቸውን አጅበው የማይመጡ ማለት ነው። ሰላም ለኪን ዘን ሰግድ ለኪ መመለታችን አለች። ራሱ እግዚአብሔር አለ። ራሱ ባለቤቱ ተሰይሞ መስዋዕት ሆኖ ለልዩ ተሰዋ የራሱ መስዋዕት ሆኖ ራሱ ሊቀ ካህናት ሆኖ እየሰጠ ካህኑ ተላላኪ ነው። ራሱ ክርስቶስ እዛ አለ ንጉሥ ሆኖ ቅድስት ሥላሴ እዛ አለ እና ምን ፍለጋ ነው ጸሎት? እዛ ላይ ጸሎት ማለት እግዚአብሔርን ፍለጋ አይደለም፣ ሌላ እስካልሆነ ድረስ ማለት ነው። ልማድ ነው። አንዳንዶች ያለመድኩት ጸሎት እንዳይቀር በልማድ መኖር የለብንም፣ በመረዳት ነው መኖር ያለብን። እና ቅዳሴ ላይ ሌላ ጸሎት እንደሚጸልይ ሰው እኔ የሚያንገፈግፈኝ የለም። የመጨረሻ ያለመረዳት በልማድ የመኖር መገለጫ ስለሆነ ከቅዳሴ በላይ ራሱ ከመስዋዕቱ በላይ ምን አለ? ማይከል እኮ አሁን በቤተክርስቲያን የሁሉ ነገር ማይከል እኮ መሰዊያው ነው አይደል? መሰዊያው ያ መቅደሱን የምንለው ወይ መንበር የምንለው አሁን ወዴት ነው የምንዞረው? አሁን በቤተልሔም ያለው ወደዚህ ያለው በምዕራብ ያለው ወዴት ነው የሚዞረው? ወደ ምስራቅ ነው፣ ወደ መሰዊያው ነው። ሁላችንም ቤተክርስቲያን ከበን ነው የምንዞረው። መሰዊያው ነው ማይከሉ፣ ክርስቶስ ነው መሰዊያው፣ ማይከሉ ክርስቶስ ነው። እሱን ከበን ነው የምንዞረው። ታዲያ እሱ መላእክት የከበቡት ቅዱሳን የከበቡት ያውን በጸጋ የታደሉት ናቸው አብረውት የሚመጡት። እንደው ዝም ብሎ ማንም እኮ አብሮ አይመጣም። ንጉሥ ሲሄድ የታመነ ባለስልጣን ነው አብሮት የሚመጣ። ክርስቶስ ለመገለጥ እንዲህ ላለ ነገር ሲመጣ እኮ ወዳጆቹን በክብር የበለ ከፍ ከፍ ያሉትን ነው አስከትሎ የሚመጣው። መንጋውን አያስከትልም። እርግጥ የሚያስከትለው የሚያቀውሱን በዛ ከመሳተፍ በላይ ምን አለና ወደዚህ መውተፍተፍ በእውነቱና ሁሉንም በጊዜው ባገባው ማድረግ በጣም በጣም መሳሪ ነገር ነው። ከቅዳሴ በላይ ምንም ጸሎት የለም በእውነቱ ምንም ከዛም የበለጠ ክብር የለም።